ዓለማችን ላይ የተስተናገዱ ትልልቅ ክስተቶች በሙሉ ከመስተናገዳቸው ከጥቂት ዓመታት በፊት ወይ ፊልም ሆነው ተሰርተዋል ወይ መጽሐፍ ሆነው ተጽፈዋል። ይሄን የሚያረጋግጡ በጣም በርካታ መገጣጠሞችን አሳያችኋለሁ። ይሄ ፓርት 1 ቪዲዮ ነው። ይሄንንም ተመልክታችሁ ይሄ መገጣጠም ነው እንጂ በፍጹም ታቀዶ የተደረገ አይደለም ወይም ደግሞ ታቀዶ የተደረገ ነው የምትሉ ራሳችሁ ኮሜንት ላይ ፍርዱን ለናንተ እተዋለሁ። ብዙዎች ግን የሆነ አካልማ አለ ኦን ፕላንድ አልሞ አቅዶ ነው ይሄንን የሚያደርገው ከአመታት በኋላ ይነግረናል ከዛ በኋላ ያደርጋል የሚሉ በጣም በርካታ ሰዎች እየበረቱ ነው። ይሄ ፓርት 1 ነው። እዚህ ጋር የምታያቸው ፊውቲሊቲ ኦር ዘ ሬክ ኦፍ ዘ ታይታን የተሰኘው መጽሐፍና እንዲሁም እዚህ ጋር የምታዩት የታይታኒክ ክስተትን እንመልከት። ታይታኒክ እንግዲህ እንደምታውቁት አንድ ግዙፍ መርከብ ናት። በአትላንቲክ ውቅያኖስ ላይ እየሄደች ሳለ ከበረዶ ግግር ጋር ተጋጭታ እንደተሰበረችና በጣም ብዙ ሰዎች እንደሞቱ በሰፊው የሚነገርለት ታሪክ ነው። መርከቧም በአትላንቲክ ውቅያኖስ ላይ የሰመጠችው እንደ አውሮፓውያን አቆጣጠር በ1912 ዓመተ ምህረት በኤፕሪል ወር ላይ ነው። ታዲያ ይህ አደጋ ከመከሰቱና ዓለም ስለ አደጋው ከማወቁ ከጥቂት ዓመታት በፊት ማለትም ከ14 ዓመት በፊት በ1898 ዓመተ ምህረት ላይ አንድ መጽሐፍ ተጽፎ ነበር። ይሄው መጽሐፍ እዚህ ጋር የምታዩት ፊውቲሊቲ ኦር the wreck of the titan የተሰኘው መጽሐፍ ነው። መጽሐፉ የሚተርከው እንግዲህ ታይታን ስለተባለች አንድ መርከብ ነው። በወቅቱ ያቺ መርከብ ይላል መጽሐፉ ላይ ያቺ መርከብ በአትላንቲክ ውቅያኖስ ላይ የቀዘፈች እያለ በኤፕሪል ወር ላይ ከአንድ የበረዶ ግግር ጋር ተጋጭታ መርከቧ ስትሰባበርና ስትሰምጥ መጽሐፉ ይተርካል። ታዲያ መጽሐፉ ላይ ለዛች መርከብ መስመጥ እንደ ምክንያት የሚያደርገው የበረዶን ግግር ሲሆን ከዚያ በኋላ ደግሞ በጣም በርካታ ሰዎችም በዛች መርከብ ውስጥ ለመሞታቸው የሚያነሳው ደግሞ ምክንያት አንደኛው የአደጋ ጊዜ መጠባበቂያ ጀልባዎች በመርከቡ ላይ በስፋት አለመኖራቸው ነው ሲል ይተርካል። ልብ በሉ ይሄው ተመሳሳይ ክስተት በተመሳሳይ ወር መጽሐፉ ላይ ባለው ተመሳሳይ መርከብ ተመሳሳይ ውቅያኖስ ላይ እንዴት ይህ ክስተት ሊከሰት ይችላል? ከ14 ዓመት በኋላ በኤፕሪል ወር በ1912 ዓመተ ምህረት በአትላንቲክ ውቅያኖስ ላይ እንግዲህ የስሙ መመሳሰል የሚጀምረው ከመርከቦቹ ስም ነው። የመርከቦቹ ስም ታይታን ይለዋል መጽሐፉ ላይ፣ እዚህ ጋር ደግሞ ታይታኒክ ይለዋል። ሁለተኛ ደግሞ የመመሳሰል ሁለቱም መርከቦች ገናና እንደነበሩና ማለትም ሲሰሩ ጀምሮ የማይሰምጡ መርከብ የሚል ከፍተኛ ቅጽል ስም ተሰጥቷቸው እንደነበረ መጽሐፉ ላይ ያነሳል። በትክክለኛውም የታይታኒክ ፊልምም ላይ እንደተመለከታችሁት የታይታኒክም ትክክለኛ ታሪክ የተሰመጠችውንም ስታዩት የማትሰምጠው የሚል ስም የተሰጣት በጣም ገናና የተባለች መርከብ እንደነበረች ነው ታሪኳ የሚናገረው ማለት ነው። ተመልከቱ መመሳሰሉን። ከዛ በኋላ ደግሞ ሁለቱም በአትላንቲክ ውቅያኖስ ላይ ነው የሚቀዝፉት። ማለትም መጽሐፉ ላይም ያለው በተመሳሳይ ደግሞ እውነተኛውንም የታይታኒክ ክስተት ስናይ ሁለቱም በአትላንቲክ ውቅያኖስ ላይ ነው ሲቀዝፉ የነበረው። በኋላ ልክ መጽሐፉ ላይ እንዳለው ይቺም በእውነተኛው ያለችው ታይታኒክ ከበረዶ ግግር ጋር እንደተጋጨች ያወሱናል። በስተመጨረሻ ደግሞ በጣም በርካታ ሰዎች ነው የሞቱት። በዛኛው መጽሐፍም ላይ በጣም ብዙ ሰዎች ነው የሞቱት። በተመሳሳይ በዚህኛውም ደግሞ በእውነተኛውም ክስተት በጣም ብዙ ሰዎች ነው ያለቁት። ይህንን መመሳሰል የሚያነሱ በጣም በርካታ ሰዎች ይህ መመሳሰል በዚህ ብቻ አያቆምም። በአስገራሚ ሁኔታ የሞቱበት ምክንያት በጣም ብዙ ሰዎች የሞቱትም መጽሐፉ ላይ የሚያነሳው በጣም ብዙ ሰዎች የሞቱት መጠባበቂያ ጀልባ ወይም ደግሞ አደጋ ቢከሰት ብዙ ጊዜ አይታችሁ ከሆነ ትልልቅ ክሩዝ ሺፖች ሲሄዱ ከጎናቸው ላይ ትንንሽ ጀልባዎች ይታሰራሉ። እነዛ ጀልባዎች ምናልባት መርከቡ ሲንክ ቢያደርግ ተሳፋሪዎቹ ሰዎቹ ሰርቫይቭ ያደርጋሉ እዛ ላይ ተንሳፈው ማለት ነው። ለዛ ተብለው የሚጫኑ መርከቦች አነስተኛ ለዛ ተብለው መርከቡ ላይ የሚጫኑ እነዚህ የአደጋ ጊዜ መጠባበቂያ ጀልባዎች ትንሽ ስለሆኑ በጣም ብዙ ሰዎች እንዳለቁ ይናገራል። በተመሳሳይ ይህም ክስተት ልክ እንደዛው ተመሳሳይ እውነተኛውም ታይታኒክ ላይ የምናየው ይሄው ነው። መጠባበቂያ የሚባሉ ጀልባዎች ብዙ ስላልነበሩ በጣም ብዙ ሰዎች ሲያልቁ እናያለን። እንግዲህ ሁለቱም ከበረዶ ተጋጭተው ሁለቱም በተመሳሳይ በኤፕሪል ወር ላይ ሁለቱም ተመሳሳይ ስም ያላቸው ታይታን እና ታይታኒክ ከ14 ዓመት በፊት ይሄን አደጋ እንዴት አንድ ሰው አስቀድሞ ሊያውቅ ይችላል? ስለዚህ ድርጊቱ ኦን ፕላንድ ሆን ተብሎ ታልሞ ታቅዶ በሰዓቱ የተደረገ ነው የሚሉ ሰዎች አሉ። እንደገና ደግሞ አይደለም ተራ መገጣጠም ነው የሚሉ ሰዎችም አሉ። እናንተ ይህንን አስገራሚ ሆነ የታይታኒክን መገጣጠም እንዴት ታዩታላችሁ? በፓርት 2 ደግሞ ልክ እንደዚሁ ብዙዎቻችሁ ጉድ የምትብሉበትን የአሜሪካን የ911 ክስተትንም እንዲሁ በቪዲዮ ይዤላችሁ እመጣለሁ ማለት ነው። ለዛሬ እዚህ ጋር እናብቃ። ኮሜንታችሁን እጠብቃለሁ። ይመቻችሁ።